የሆነ ነገር ብትሆኝብኝስ ብዬ ፈርቼ ነው። ምንድነው የምትፈራው? ያው በእኔ ተናደሽ ስለነበረ የማይሆን ውሳኔ እንዳትወስኝ። አልቀረብም። ምን ታደርጋለች ብለህ ካሰብክ? በንዴት ከልቧ ውስጥ ብትወጣኝስ ብዬ አስቤ ነው። ከልቤ ውስጥ ለመውጣት እኮ መጀመሪያ ልቤ ውስጥ መግባት አለብክ። እንዴ ሰብሊ፣ ልብሽ ውስጥ ያለውን አታውቂም እንዴ? አሃ አለካ አታውቂም። እንዴት አላውቅም? ያው ልብሽ እኔ ጋር ነው ያለው። ስትማዘዝ እንዴት እንደሚያስጠላብህ ማን በነገረክ? ከነ ማስጠላቴ ስለምትውጂኝ አመሰግናለሁ። አልወድክም። እስኪ ለምን እምላለሁ? ያው እንዳምንሽ ነው። አመንከኝ አላመንከኝ ምን ይጎልብኛል? አየሽ ትወጂኛለሽ። ባትወጂኝ ኖሮ አልወድህም ብለሽ ትምኝ ነበር። ቆይ ግን ፍላጎትህ ምንድን ነው? እምወዳት ልጅ እንደኔ ፍቅሯን ገልጻለኝ። ያው አሪፍ ጥንዶች መሆን። ታዲያ ትክክለኛው ሰው ጋር እኮ አልመጣህም። እንደውም እንደዛሬ ትክክሉኝ አላውቅም። ቆይ የሆነች ጥያቄ ልጠይቅሽ። ምንድን ነው? እንደውም ተያት መልሽልኝ። እራስሽን ጠይቂው። ምንድን ነው የምጠይቀው? ለምንድን ነው በዚህ ልክ ጊዜ እየሰጠሽኛለሽ? ለምንድን ነው ተደብቀሽስ እያገኘሽኛለሽ? ይሄ እኮ ታዲያ እንደወደድኩ ካያሳይም። ተይው እሱን። ብቻሽን ስትቀመጪ ለኢላ ምንድን ነው የሚሰማኝ ብለሽ ቁጭ ብለሽ በደንብ አስቢበት። እሺ? መጠየቅ አይገባኝም። መልሱን መስማት ስለምትፈሪ ነው አይደል? ለራስህ ያለህ ግምት ትክክል አይደለም። እኔ የምወደው ጆኒን ብቻ ነው። ቆይ ግን እንዲህ ይቻላል እንዴ? እንዴት? ሰው እንዴት ተናዶ በዚህ ልክ ነው? ምንም እኮ በዚህ ሊቀንስ ነበር ይችላል። ታስጠላሽ። እኔም እወድሻለሁ። ቆይ እስካሁን ድረስ ለምንድን ነው ያለገሽ? ለደበረው ሰው መድኃኒት መሆንሽ ነው። አልቅበት ደግሞ የሚመድኃኒት ሆንኩኝ። የምሬን እኮ ነው። ብቻዬን ደብሮኝ ልክ አንቺን ሳይሽ ላይፌ እንደ አዲስ ሪቻርጅ ሆነ። ወይኔ ታድዬ እና የህይወት ፓወር ባንክ መሆኔ ለምን እስካሁን አልነገርከኝም? አንቺ ትቀልጃለሽ። ዛሬ ልንገራት ወይስ ነገ ልንገራት? አይ ዛሬ ልንገራት እልና ደግሞ ነገ ልንገራት እያልኩ ከራሴ ጋር እየተሟገጥኩ ነው። ካሌባም ጥሩ አላደረግም። አጠፋው አይደል? ቀድመ ነግረኸኝ ቢሆን የሆነ ሰዓት ላይ ባትሪ ሎ ሲልብ መጥቼ ፉል አረግልህ ነበር። እንዴ ፉል ማድረጉ ላይ እንደተካንሽበትማ በቀደም ላይ ጉንጬን ስስሚኝ ያሳየሽኝ እኮ። እንዴት? ቤት ገብቼ እንዴት ለተኛ እንዲሁ ፍጥጥ ብዬ ነው ያደርኩት። እንዴ ቆይ እኔ ጫት ነኝ እንዴ እንቅልፍ ምነሳ? ይኸውልሽ ሱሴ ብልሽም አያንስብሽም። በቃ አንደኛውን እኮ ዘፋኙ ዘፍኖታል። ሱሴ ሱሴ ራቤም ጥማቴ ብሎ ዘፍኖታል እኮ። ቆይ በዚህ ጅንጀና ስንት ሴት ጠብሳል? ጠብ አድርገሃል? ኧረ እኔ ድንግል ነኝ። ጭራሽ ሴት ጠበሳ። እውነት? ስሚ እንደውም አንድ ነገር ልንገርሽ። ይቻላል? የጉንጬንም ድንግልና እኮ የወሰድሽው አንቺ ነሽ። አትለኝም? አዎ ስልሽ። ወይኔ እና ለምንድን ነው ያን ያልነገርከኝ? ብነግርሽ ኖሮ ምን ታደርጊ ነበር? ሌላኛውን ጉንጭህን ስሜ የሁለቱንም ድንግልና ይሄን ያደርገው ነበር። ጭራሽ እኔም ብዬ ነው። ግን ትገርማለህ። እኔ ሁለቱንም ሰጠኛለህ ብዬ ሳስብ አንዱን ለሌላ ሴት ልትሰጥ አስበህ ነው? ኧረ አይደለም። እና ምንድን ነው? አይ እኔማ ሁለቱም ባዶ ከሚቀር አንዱን ደግሞ የሰርጌ ቀን ቀስ ብዬ ልስጥሽ ብዬ እኮ ነው። ያኔ ነገር ረስቸው። ለካ እንጋባለን። ወደሽ ነው? እኔ ግን በዚህ ያያያዘ አንተን ባል ብዬ ለቤተሰቦቼ ሳስታውቅ ምን እንደሚሉኝ ታውቃለህ? እሰይ የኛ ልጅ አበጀሽ፣ ብረት መዝጊያውን ልጅ ይዘሽልን መጣሽ ነው የሚሉሽ። እንደሱ አይሉኝ። ባለ ግርማ ሞገሱን ሸበላውን ልጅ ይዘሽው መጣሽ ነው የሚሉሽ። እንደሱም አይሉኝ። እና ምንድን ነው የሚሉሽ? ተወዳጅ ባልጠፋ በሀገሩ ለምርጫሽ ጀግና ስመጥሩ አንቺማ ፈሪ ማያምርብህ። እንደዛማ አይሉሽም። ያኔ ወንድም ቤተሰቦቼ የማውቃቸው እኔ ነኝ። እና ምን ተሻለሽ? እንግዲህ ጀግና መጣሽልኝ እንዲሉ ጀገን ማለት ነው። አረ ጎራው ምናምን እያልኩኝ ተነስቼ ዘራፍ ልበል እንዴ? እንደሱ ሳይሻል ቀርሜ የኔ ፍቅር ዘማች። ምን ነው? አይ ለሰርጋችን ይቀመጥ ብዬ እኮ ነው። በልቻው